የስደት ማስታወሻ ምዕራፍ 3 ደራሲና ተራኪ አብዱልባሲት ያሲን። በሲሲሊ 10ኛ የነፍስ መከታ። ናይሮቢ ስንደርስ የገጠመን የመጀመሪያ የባይተዋርነት ስሜት እንደተጠበቀ ሆኖ ሌላው ትልቅ ፈተና ደግሞ በስደተኛና በደላላው መካከል የሚደረግ ጥንቃቄ የተሞላበት ግንኙነት ነበር። ከሞያሌ ስንነሳ አብዲ የሚባል ደላላ ወደ ደቡብ አፍሪካ ማድረሳችሁ ነኝ ብሎ ቃል ገብቶልን ነበር። ናይሮቢ ስንደርስ ደግሞ ሲሲሊ ባስተራ መጥቶ የሚቀበለን ሰው እንዳለና እርሱ ካልሆነ በቀር ለማንም እጃችሁን እንዳትሰጡ በማለት ክፉኛ መክሮን አስጠንቅቆን ነበር። ይህ መመሪያ ተራ ማስጠንቀቂያ ሳይሆን በህይወትና በሞት መካከል ያለች ቀጭን መስመር መሆኗን በውስጣችን አበክረን ተረድተን ነበር። ራሱ ቆሞ ከመኪናው ስንወርድ አብዲ የላከነን የሚሉ ብዙ ሰዎች እንደነበሩ ስልክ ቢደወልለትም ስለማያነሳ እዛው ሆነን ለመጠበቅ በመወሰን ለከበቡን ሰዎች ወይ አብዲ ራሱ ይምጣ አሊያም አሁኑኑ ደውሎ ያናግረን ብለን በጽናት ቆመን። ስደት ሰውን ማመን ብቻ ሳይሆን ሰውን አለማመን የሚጠይቅ ጥርጣሬና ብልሃት እንደ ስንቅ የሚቆጠርበት የጥንቃቄ መንገድ ነው መሆኑን በዚያች ቅጽበት ተማር። ሰዎቹ የኛን የማይናወጥ ጽናት ሲያዩ ተበታተኑ። አንድ ራቅ ብሎ ቆሞ የነበረ ባለ ኮፍያ ሰውዬ መጥቶ ከአጠገባችን ቆመና ስሜን እየጠራ ወደ ማን እንደደወለ በሁሉ ያልገባኝ ስልክ አቀበለኝ። ከወዲያ በኩል በስልክ ውስጥ የሚያወራኝ የማውቀው ድምፅ ነበር። ትክክለኛ አብዲ ሰው ካረጋገጠልኝ በኋላ ተከትለን ጉዞ ጀመርን። ያ ልጅ ሲሲሊ 10ኛ ወደሚባል ስደተኞች በብዛት የሚኖሩበት መርካቶ ወደሚመስል ሰፈር ወሰደ። እዛ በደላላው ስም አልጋ ተይዞልን ነበር። ከባስትራው ግርግር ከደላሎች ሽኩቻ እፎይታ አግኝተን ያ ልጅ ምሳ ጋብዞን አብዲ መጥቶ ያያቸዋል የሚል ተስፋ ሰጥቶን ጥሎን ወጣ። በናይሮቢ ዳልቻ ባለች ሲሲሊ መንደር የፀሐይ ብርሃን በስስት የምትገባበት ጠባብ ክፍል ውስጥ 3 ወጣቶች ነገ ተስፋቸውን እንደ ሸራ ስዕል እየሳሉ ይገኛሉ። ክፍሏ ጠባብ ናት። አንዳቸው ትከሻ ከአንዳቸው ጋር ይጋፋል። ነገር ግን በዚያች ክፍል ውስጥ እንደ ወፍጮ ቤት እህል የሚጉላሉ የሚበጠሩና የሚነፉ ሐሳቦች ከኬንያ ድንበር ተሻግሮ አህጉሪቱን አቋርጦ ደቡብ አፍሪካ ደርሰዋል። ወቅቱ 2010 ነበር። ዓለም ሁሉ አይኑን ወደ ደቡብ አፍሪካ አዙሯል። ከውጭ የሚሰማው የማጡታዎች ጩኸት ሳይሆን በህሊናቸው የሚያቃጭለው የሙዚቃ ድምፅ ነው። በሬዲዮ የሚሰሙት፣ በቲቪ መስኮት የሚያዩት የስቴዲየሞቹ ግርግር፣ በደቡብ አፍሪካ ሰማይ ስር የሚፈሰው የሰው ጋጋታ፣ የሻኪራ ዋካ ዋካ ዜማ በጠባቧ ክፍል ውስጥ እንደ ገደል ማሚቶ ይስተጋባል፣ እንደ ውሃ ይንቆረቆራል። ስማ፣ ይህንን ቡዜላ የሚባለውን ጥሩምባ ወደ ደቡብ አፍሪካ የሚያስገባው አንድ የጅማ ልጅ ነው አለ ጀማል አይኖቹን ወደ ጣሪያ ሰቅሎ። መኪናው፣ ባቡሩ፣ ህንፃው አውሮፓ እዛ አፍሪካ ውስጥ የገባች ነው የሚመስለው። በምናባቸው የሚስሏት አፍሪካ ወርቅ የተለበጠች ከተማ ናት የጆሃንስበርግ ዘመናዊ መንገዶች፣ የኬፕ ታውን የባህር ዳርቻ፣ ቴብል ማውንቴን ግርማ በልባቸው ውስጥ ተድላ ይቆጠራል። ናይሮቢ ውስጥ ያለው ኑሮ ውድድር የፖሊስ አሰሳ አያሰጋቸውም። ተጓዥ መንገደኞች ናቸውና። እዛ ቀስተ ደመናዋ ሀገር ሬንቦው ኔሽን ጋር ቢደርሱ ግን ህይወታቸው እንደ ዓለም ዋንጫ ድምቀት የሚቀየር ይመስላቸዋል። የዓለም ዋንጫ ሲያልቅ
ሀገሪቱ ይበልጥ ትከፈታለች ይላል ዝምተኛው ኢብራሂም በቅርቡ ያገኘውን ወሬ ያጋራ። ስራ በየመንገዱ ነው የሚባለው ሲል ጀማል በፌዝ አከለበት። በዛች ጠባብ ክፍል ውስጥ ሆኜ ኢብራሂምና ጀማል ብቻችንን ስንቀር የናይሮቢ ባይተዋርነት አፈነ። ጀማል በሉ እንግዲህ ናይሮቢም ገባን፣ አብዲንም ልናይ ነው አለ በዚያ ማራኪ ሳቁ ንግግሩን እያሳመረ። በዛች ሰዓት ግን በልባችን ውስጥ የነበረው ትልቁ ጥያቄ አብዲ ማን ነው? ጉዟችን በሰላም ይቀጥል ይሆን የሚል ነበር። በሲሲሊ 10ኛ ሰፈር ውስጥ የነበረችው እዚያች ጠባብ ክፍል ውስጥ አብዲን ለመጠበቅ ሙሉ 8 ቀናት ፈጀብን። 8 ቀን በስደት ጉዞ ላይ ለሚገኝ ሰው እንደ 8 ዓመት ይረዝማል። እያንዳንዱ ደቂቃ በጥርጣሬና በተስፋ መካከል የሚደረግ ፍልሚያ ነው። እኛ ጽናት ተራ ግትርነት ሳይሆን ከኋላችን ለቀሩት እናትና አባት ወንድምና የተገባ ቃል ኪዳን ውጤት ነበር። በየቀኑ ዛሬ መጥቶ ይወስደናል የሚል ተስፋ ስንሰንቅ እናነጋለን። ማታ ግን አብዲ ሳይመጣ ናይሮቢ ጨለማ ይጠናል። ቢሆንም 3ኛው ቀን ላይ አንድ ያልተጠበቀ ደስታ ገጠመን። የሆቴሉ ሰራተኞች የኛን ባይተዋርነትና ችግር የተረዱ ይመስል የኢትዮጵያ ቻናሎች የሚይዙት ቴሌቪዥን ወዳለበት ክፍል ቀየሩ። ያ ቴሌቪዥን ለኛ ተራ ኤሌክትሮኒክስ ዕቃ አልነበረም። ከቤታችን ከእናታችን ከጥላታችንና ከአድባራችን ጋር የሚያገናኘን ሚስጥራዊ መስኮት እንጂ። ጀማል ያቺ ነጭ ስኒከሩን አውልቆ አልጋው ላይ ጋደም ብሎ ቴሌቪዥን ሲያይ ፊቱ ላይ የሚታየው ብርሃን የአገር ናፍቆት የሚገልጽ ነበር። ኢብራሂምም ቢሆን ከኮዳ ውሃ እየጠጣ አይኑን ከስክሪኑ ላይ አይነቅልም። በስክሪኑ ላይ የሚታየው የጥላሁን ገሰሰ ዘፈኖችና ሌሎችም ፕሮግራሞች እያንዳንዱ ምስል እኛ የዚህ ምድር ልጆችን የሚል ተስፋ ድምጽ ይለቅብን ነበር። በባዕድ ሀገር ደላሎች እጅ ወድቀን ሳለን በዛች ትንሽ ስክሪን ውስጥ ሀገራችንን ስናይ የተሰማን ስሜት የባይተዋርነትን መርዝ የሚያረክስ መድኃኒት ነበረ። ኢትዮጵያ እያለን አንድም ቀን ሙሉ የኢቲቪ ዜና አይተን የማናውቅ ሰዎች ቲቪው ስክሪን ላይ የሚንቀሳቀሰው ማንኛውም ነገር ማየት የዓይናችን ቀለብ ነበር። አብዲ መጥቶ እስኪወስደን ድረስ የነበረው ያ የጥበቃ ስቃይ በሀገር ዜማና ምስል የተጽናናን 8ኛው ቀን ላይ ደረሰ። በዛች ክፍል ውስጥ የነበረን ቆይታ አብሮነታችን ይበልጥ ጠነከረ። ሶስታችንም አንድ ላይ ሆነን ነገን ለመጋፈጥ ቃል ኪዳናችንን አደሰን። ያ ራዕያችን ከማንኛውም የናይሮቢ ፖሊስ ወይም ደላላ በላይ ብርቱና ጠንካራ አደረገን። ደራሲና ተራኪ አብዱልባሲጥ ያሲን